እንደምን ዋላችሁ የጎስ ፋንታዝማ ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። እዚህ ትልቅ ድርጅት ለግል ስራ መጥቼ ያለው የኳስ ደጋፊ ብዛት ተጠላዋለ ነው ማለት የአርሰናል ደጋፊ ይበዛል የዩናይትድ ደጋፊ ይበዛል የሚለውን ነገር አጣርቼ የሚበዛውን ደጋፊ ካወቀን በኋላ አንድ ራንደም እድለኛ ከኮሜንት ላይ መርጬ ማሊያ ያሸልማችኋለሁ። ገብተን ቼክ እናርጋቸው። እሺ ሰላም እንደነ የማ ደጋፊ ነው? እኔ ማይስተር ደጋፊ ነኝ፣ ግን ብዛታችን አያስታውቅም። ስለማትንጫጭ ለበንጫጫት እኮ መጫወት ያስፈልጋል። አርክም ይሁን ከሰውዬ 24 ቀን ጠብቅ። ሰላም ነው? ሰላም እንደነ አለሁልሽ። አንቺ ፓስታ ያለሽ? በደንብ የማ ደጋፊ ነሽ? የማለው እንችላለን። የአርሰናል ሁልጊዜም ውስጤ ነው። ዋንጫ የሚበላ ደጋፊ አግኝተናል ማለት ነው። ሌላኛው ደግሞ ዋንጫ ስንበላ የሚያይ አንድ ኩል ለጊዜው። ሃይ ሰላም ነው? እንዴ ነገውስ? አለሁልህ። ፓስታ ያለ? በደንብ። የማ ደጋፊ ነህ? ሰላም እንዴት ናችሁ? ሰላም ነው አለን። አባስ ሁሉም ሰላም አለን። የማ ደጋፊ ናችሁ? እኔ አርሰናል ደጋፊ ነኝ። አንተስ? ሶል ካምቤልና አለልስ ከስፐርስ ነው የመጣው። አይ ካምቤል ከስፐርስ እንደሆነ መጣ። የአርሰናል ሁለታችሁም የአርሰናል ናችሁ? አንተ የዋንጫ ቤት ነው መሰለኝ። አረ ዩናይትዳውያን የት አላችሁ? ሰላም ናችሁ ቤተሰቦች? እንዴት ነው አባቴ? ሰላም ነው። ካወቃችሁ ኳስ በደምብ ታያላችሁ ማለት ነው። የማ ደጋፊ ናችሁ? ዩናይትድ። አንተስ የማ ደጋፊ? ዩናይትድ። ሁለት አግኝቻለሁ። እየቋጠራችሁ ነው በደምብ። አፈሩሉ። ሰላም ነው አባቴ? እንዴት ነህ? ሰላም ነው። ዝም ብዬ ሳያችሁ ብቻ ኳስ የምታዩ ይመስለኛል። የማን ደጋፊ ናችሁ የሚለውን ልጠይቃችሁ ነው። እስቲ የማ ደጋፊ ናችሁ? እኔ ማንቸስተር። አንተስ? ታሪካዊ ክለብ ማንቸስተር። እየተገኙ ነው አሁን ከተደብቁበት ወጥተዋል። እንዴት ነው ዘንድሮ አርሰናል ይበላል ዋንጫ? ማንቸስተር ተስፋ ያለው ይመስለኛል። ለዋንጫ ዩናይትድ የትኛው ዋንጫ እንዴ? ከአርሰናል መቼም የተሻለ ትክክለኛው ብራንድ ደጋፊ ማለት እዚህ ጋር ነው ያለው። ለዋንጫ አሰጋለሁ አለ። እሺ አርሰናል ፈደው ነው የሚበላው። ፈደውን ይበላል። ባይዘው የአርሰናል ደጋፊ ሲኦል አይገባም። ታውቃለህ? ለምን ነው የማይገባው? የሲኦልን መከራ በሙሉ ምድር ላይ ይቷል። ስለዚህ ግንቦት ላይ ማን የመጥቼ ሲኦል ምን እንደሆነ ስለማሳየው ስንት ደረስን? እየበዙ ነው ልንቀንሳቸው ይገባል። ሃይ ሰላም ነው? ሰላም እንዴት ነሽ አባስ? አለንልሽ። ኳስ ታያለሽ ብዬ ገምታለሁ። የማ ደጋፊ ነሽ? እኔ በጣም ጽድት ያለው ክለብ የአርሰናል ደጋፊ ነኝ። ምጭት እያልሽ ነው። ሌላ ዋንጫ ዘንድሮ እንበላለን በሚገባ እና ደግሞ እንዲጠብቁ እንፈልጋለን። 2 ወር ማለት 2 ወር በኋላ ጠብቁን። ቆዳችሁን እንደዚህ እናወልቀዋለን። በየቤታቸው እየመጣ እንደምንገላቸው ንገራቸው። በሚገባ ማለት ነው። ኦል አባውት 2 መንዝ ማለት ነው። እና ጠብቁን፣ በደንብ ጠብቁን ማለት ነው። በስራ ገበታችሁ በያላችሁበት ማለት ነው። በቃ አንሰማችሁ። ስተኙ አንድ አይናችሁን ክፍት አድርጉ። እንደተመለከታችሁት ሚዛናዊ የሆነ ቢሮ ነው። ስለዚህ ለአንዱ ብቻ ማሊያ መስጠት ስለማንችል አንድ ለአርሰናል ደጋፊ፣ አንድ ለዩናይትድ ደጋፊ ኮሜንት ላይ መርጠን ከፍተኛ ላይክ ላገኘው ሰው 2 ማሊያ እንሸልማለን ማለት ነው። እዚህ የመጣሁበትን የግል ጉዳይ ለእናንተ በጣም ይጠቅማል ብዬ ስላሰብኩኝ በዛውም እሱን ላሳያችሁ። የሄድኩት ቴምር ሪል ስቴት ነው። ቡልጋሪያ የአፍሪካ ህብረት ጀርባ አልነጃሺ መስጊድ ፊት ለፊት መኖሪያ አፓርትመንቶች እየሸጠ ባለ 1 መኝታ 5.5 ሚሊዮን፣ ባለ 2 መኝታ 7.2 ሚሊዮን፣ ባለ 3 መኝታ ደግሞ ሙሉ ክፍያው 9.6 ሚሊዮን ብር ሲሆን ይሄ 100% የምትከፍሉ ከሆነ ነው። ቀስ እያላችሁ የምትከፍሉ ከሆነ ደግሞ 20% ቅድመ ክፍያ ከፍላችሁ ቀሪውን ዘና ፈታ ብላችሁ ያለምንም ዋጋ ጭማሪ በ3 ዓመት የምትከፍሉበት መንገድ አመቻችቶለታል። እንዲሁም በተጨማሪ እዛው ሳይት ላይ የንግድ ሱቆች በ2.8 ሚሊዮን ብር ሙሉ ክፍያ እናም በ900 ሺህ ብር ቅድመ ክፍያ ቀሪውን ፈታ ብላችሁ የምትከፍሉበት መንገድ ተመቻችቶላችኋል። ቴምር ፕሮፐርቲስን መጎብኘት እንዳይረሱ።